አረንጓዴ አሻራ መርሃ ግብር በመትከል ማንሰራራት በሚል በሀገር ደረጃ ዛሬ ላይ በ24 በሚከበረው መርሃ ግብር እዚህ ተገኝተን ይሄን የመሰለ ፕሮግራም በመሳተፋችን በሀብሮ ወረዳ አስተዳደር ምክር ቤት ስም ምስጋና ማቅረብ እወዳለሁ። እንደሚታወቀው አምና ላይ እንደዚህ አይነት ፕሮግራም ያካሄድ ነው አብዮ ፍሬ ነበር። ዛሬ ደግሞ የምንፈልገው ሰላም አረጋግጣችሁ አካባቢያችሁን ጠብቃችሁ በሰላም ጉዳይ እንደዚህ ተገናኝተን ደግሞ የችግኝ ተከላ መርሃ ግብርን እዚህ እናንተ ቀበሌ ላይ በማድረጋችን እጅግ ደስተኞች ነን እንደወረዳ። እንግዲህ ይሄን ብለን ዛሬ በዚች ሰዓት እና በዚህ ዕለት በሀገር ደረጃ ከ700 ሚሊዮን በላይ ችግኝ ይተከላል ተብሎ በመርሃ ግብር ተይዟል። ሰሞኑን ችግኝ ስናጓጉዝ ከርመናል። በየቀበሌው ከኤላ ችግኝ ጣቢያ ከገራዶ ችግኝ ጣቢያ በየአካባቢው ካሉን ችግኝ ጣቢያዎች በየቀበሌው እናንተ ጋር ዘንድ የመጣው ስናጓጉዝ ከርመናልና እንደ ወረዳ 1.5 ሚሊዮን አካባቢ ችግኝ ይተከላል ተብሎ ይጠበቃል። ያው የዝናቡ ሁኔታ ያያችሁት ነው። ትንሽ አስጊ ነገሮች አሉት። ቢሆንም ይሄን እድል ተጠቅመን የዝም ፕሮግራም በማዘጋጀታችን የክልሉ የሀገሪቱ ፕሮግራም አካልም በመሆናችሁ እንደ ቀበሌ ይሄን እድል ያላገኙ ቀበሌዎች አሉ። ለሃይማኖት ዝላላችሁ ሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች፣ እናቶቻችን፣ እህቶቻችን ይሄ ዝም ብሎ አይመጣም። ይሄ ሰላም ዝም ብሎ አይመጣም። እንገራችሁ አንድ ላይ መቆም ያስፈልጋል። አብሮነት ይጠይቃል። መስማማት ይጠይቃል። በህሊና ማደር ይጠይቃል። የትም አያደርስም ጦርነትና እንደ ቀበሌ በሀብሮ ወረዳ አስተዳደር ምክር ቤት ስም አሁንም ላቅ ያለ ምስጋና ማቅረብ እወዳለሁ። እንግዲህ ዛሬ ላይ ይሄን ችግኝ ተከል ይሄ ችግኝ ህፃን ማለት ነው። እንክብካቤ ካልተደረገለት ነገ ቀጣይ ዓመትም እዚሁ ብትመጣ አታገኘው። መልሰህ እዛው ስተክል ለውጥ ሳታይ ዝም ብለን ስተክል እንትን ስንል እንኖራል እንጂ እንክብካቤ ይጠይቃል። ስለዚህ ዛሬ ላይ እንደዚህ ወጣችሁ እንትን እንዲያላችሁ እንደተከላችሁ ቀጣይ ዓመት ደግሞ በደንብ ተከብሮ አድጎ ለኩትኳቶ መምጣት መቻል አለብን። ለመትከል ሳይሆን ለኩትኳቶ ነው መምጣት መቻል አለብን። ስለዚህ መጠበቅ ያስፈልጋል። ባህል ያደረግነው በመትከል ደረጃ ያው በየዓመቱ እንዲህ አይነት ፕሮግራም እየተዘጋጀ ችግኝ ይተከላል። ያልተሻገርነው ተንከባክቦ መያዝ ላይ ነው። በጣም እውቅና የተሰጠው ተፋሰስ ነው። ቀጣይ ደግሞ አልምተን ሁሉም ይሄ ሜዳው አረንጓዴ ለብሶ የምንገናኝበት ሌላ አካባቢ የለንም። አገራችን ይሄ ነው። ይሄን ደግሞ ሀገር ደግሞ ለልጅ ልጆቻችን ልናስተላልፍ ከተፈለገ የችግኝ ተከላው የመጀመሪያው ስራ ነው የሚሆነው ማለት ነው። እጽዋት ካለ ማንኛውም ነገር አለ ማለት ነው። ለምሳሌ አሁን እስካሁን ድረስ የተከልናቸው ተፋሰሶች የሀብት ምንጭ ሆነዋል። ሳር የሚታጨድባቸው፣ ቀፎ እየተቀመጠ ንብ የሚቆረጥባቸው፣ አጠና የሚቆረጥባቸው ናቸው የኛ ወረዳ አብዛኞቹ ተፋሰሶች። አሁን የቀሩንን ደግሞ እየተከልነ ልክ ለምሳሌ እንደዚህ አይነት ተፋሰስ ነገ ይሄ አካባቢ ማንጎ ፍሬ የሚቆረጥበት፣ አጠና የሚቆረጥበት፣ ሳር የሚታጨድበት፣ የንብ ቀፎ የሚቀመጥበት ነው የሚሆነው ማለት ነው። ይሄ ሆነ ማለት ለራሳችን ብቻ ሳይሆን ነገ ለወለድናቸው ልጅ ይሄን አካባቢ ምቹ አድርገን ማለት ነው የሚጠበቅብን ማለት ነው። ይሄ ደግሞ ማለት